ሰላም እንደምን አላችሁ? ዛሬ ደግሞ ሁለትና ከዚያ በላይ ሴፓሬትሊ ሴቭ የተደረጉ ዶክመንት ፋይሎችን እንዴት አንድ ላይ ኮምባይን አድርገን አንድ ወርድ ዶክመንት እንደምናዘጋጅ ማሳያችሁ ይሆናል። እንዲሁም ደግሞ አንድ ዶክመንት ካለን ያንን ዶክመንት ሴፓሬትሊ ከፋፍለን ሴቭ ማድረግ ከፈለግን በየቻፕተሩ ሊሆን ይችላል፣ እንደፈለግነው ብቻ ሴቭ ማድረግ ከፈለግን እንዴት ስፕሊት እንደምናደርግ የማሳያችሁ ይሆናል። እዚህ ጋር እንደ ኤግዛምፕል ያዘጋጀሁት ዶክመንት አለ። ይህ ዶክመንት 3 ቻፕተሮች አሉ። ቻፕተር 1፣ ቻፕተር 2 እና ቻፕተር 3 3 ቻፕተሮች አሉ። አሁን በመጀመሪያ የምናደርገው እንዴት ስፕሊት እንደምናደርግ እናያለን። ከዛ በኋላ እንዴት ደግሞ ስፕሊት ያደረግነውን ኮምባይን አድርገን አንድ ዶክመንት እንደምናዘጋጅ የማሳያችሁ ይሆናል። ግን በመጀመሪያ እዚህ ጋር ስፕሊት ለማድረግ ሄዲንግ መስጠት ያስፈልገናል። ስለዚህ ምን እናደርጋለን? ቻፕተር 1 የሚለውን ሰሌክት እናደርግና ሆም ታብ ላይ እንገባለን። ከዛ ሄዲንግ 1 የሚለውን ክሊክ እናደርጋለን ማለት ነው። አሁንም እንደዚሁ በመቀጠል ቻፕተር 2 ላይ እንሄድና ቻፕተር 2ን ሰሌክት በማድረግ ሆም ታብ ላይ እንገባለን። ከዛ ሄዲንግ እንሰጣለን ማለት ነው። እንደዚሁ ቻፕተር 3ንም እንደዚሁ ሰሌክት እናደርግና ሆም ከዛ ሄዲንግ 1 እንሰጣለን ማለት ነው። ልክ እንደዚህ ሄዲንግ ከሰጠን በኋላ ቪው ታብ ላይ እንገባና ቪው ከዛ አውትላይን እንገባለን። በመቀጠልም ሾው ዶክመንት የምትለዋን ክሊክ እናደርጋለን እዚህ ጋር። ከዛ ምን እናደርጋለን? ኮንትሮል ፕላስ ኤ ብለን ሁሉንም ሰሌክት እናደርገዋለን። ልክ እንደዚህ ሰሌክት ካደረግን በኋላ እዚች ጋር ክሬት የምትለዋን ክሊክ እናደርጋለን። ከዛ ምን እናደርጋለን? ፋይል ውስጥ እንገባና ፋይል ከዛ ሴቫስ የሚለውን ክሊክ እናደርጋለን እዚህ ጋር ሴቫስ። ከዛ የት ቦታ ሴቭ እንደሆነልን የምንፈልግበት ቦታ ኤኒዌይ ብሮውዝ የሚለውን ነካና እንገባና ለምሳሌ እኔ ጋር እዚህ ጋር ፒክቸር የሚለው ላይ ሴቭ ይሆንልኝ ብል ሴቭ አደረግነው ማለት ነው። አሁን ከዚህ ወጥተን እናየዋለን ሴቭ መሆኑን አለመሆኑን። እንደምታዩት እዚህ ጋር ፋይል ክሊክ አደርጋለሁ። ከዛ ፒክቸር ይታያቸዋል። ቻፕተር 1፣ ቻፕተር 2 እና ቻፕተር 3 ብሎ ሴቭ አድርጎልኛል ማለት ነው። ከዚያ በመቀጠል እንዴት ሴፓሬትሊ ሴቭ ያደረግናቸውን ፋይል አንድ ወርድ ዶክመንት ላይ ኮምባይን አድርገን እንደምንሰራ የማሳያቸው ይሆናል። ወርድ እንገባለን፣ ብላንክ ዶክመንት፣ ከዛ ኢንሰርት፣ ከዛ እዚህ ጋር ኦብጀክት የምትለዋን ይችን ቀስት ክሊክ እናደርጋለን። ቴክስት ፍሮም ፋይል፣ ከዛ ፒክቸር ላይ ነው ሴቭ ያደረግነው ፒክቸር፣ ከዛ ቻፕተር 1 ኢንሰርት እንላለን ማለት ነው። ከዛ በመቀጠል አሁንም ኢንሰርት ላይ እንገባለን። ከዛ እዚህ ጋር ቴክስት ፍሮም ፋይል እንደዚሁ ቻፕተር 2 ሰሌክት አድርገን ኢንሰርት እንላለን። አሁንም እንደዚሁ ኢንሰርት ላይ እንገባለን። ቻፕተር 3ን ለማምጣት ቻፕተር 3ን ይሄው አመጣን። ከዛ ኢንሰርት እንላለን። እንደዚህ አድርገን ሴፓሬት ያደረግናቸውን ፋይል ኮምባይን ማድረግ እንችላለን።